ሰላም ሰላም የዩቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? እኔ እግዚአብሔር ይመስገን አለሁኝ። እንዴት ነው ረመዳን ጾም እንዴት ይዟችኋል? ስራው ያው ይከብዳል በጣም በተለይ ምግብ ሰራተኞች ምግብ የምትሰሩ አብዛኛውን ጊዜ ማለት ነው በየተለያየ ቦታ ላይ ብዙ አይነት የሚሰራበት አለ። እንደገና ደግሞ ዝቅተኛም የሚሰራበት ብዙም ስራ የማይሰራበት አለ። ያው ሁሉም ነገር ግን ለበጎ ነው ዞሮ ማለት ነው። ፈጣሪ ይመስገን እግዚአብሔር አምላክ ጽናቱን ሰጥቶን ብርታቱን ኃይሉን አድሎን በሰላም ጾሙን እንድንወጣው ሙስሊሞች ወገኖቻችን እንደገና ደግሞ ክርስቲያን ወገኖቻችን እንዳለ ሁሉም የሁለቱም በአጋጣሚ የሁለታችንም አንድ ላይ ሆኗል። አምናም እንደዛ ነበረ፣ ዘንድሮም ደግሞ ገጥሟል። እግዚአብሔር ይመስገን ስለ ሁሉም ነገር። ያው ግን ማለት ነው በጣም ከባድ ነው ጾምና እንትን አብዛኛውን ስራ የሚበዛበት ሰው ይከብዳልና እግዚአብሔር የማያውቀው የለም ዞሮ ማለት ነው። በተቻለ መጠን ራሳችንን ራሳችንን መጠበቅ አለብን። እኛ ስንኖር ነው ስራም ሁሉም ነገር የሚኖረውና ቅድሚያ ራሳችንን መጠበቅ አለብን እላለሁኝ። ዛሬ እንግዲህ ማለት ነው የመጣሁት ስለ እናት ፍቅር ትንሽ ጥቂት ግጥም ልገጥምላችሁ ነው። ፈጣሪ እናቶቻችንን ሺህ ዓመት ያኖረልን እላለሁ እና በጣም አንድ ቪዲዮ ላይ አይቼ ማለት ነው በጣም የሚያሳዝን አንጀት የሚነካ ልብ የሚነካ ነገር ነው። በጣም እንትን ያልኩት ማለት ነው። እና እናቱ ታማበት አቅም አጥቶ መርዳት ባለመቻሉ ቪዲዮውን አስቀምጥላችኋለሁ ማለት ነው። እና ብዙ ነገር መስዋዕት ከፍሏል ለእናት ምንም የማይደረግ የለ እስከ ህይወት ፍጻሜ ድረስ መስዋዕትነት ይከፈላልና እናት ያላችሁ ሺህ ዓመት ይኖሩላችሁ እናት አባታችሁ እላለሁኝ። ትንሽ አጠር ያለች ግጥም አቀርብላችኋለሁ ማለት ነው። ይሄ ምን ይላል ግጥሙ መሰላችሁ? ስለ እናት ፍቅር የእናትነት ክብር ፍቅርና መስዋዕትነት ይላል። የሁለገቧ ዓለሜ የህይወት መሰረት የቤቴ ምሰሶ ላንቺ የሚሆን ቃል የት ይገኛል ፈሶ። በጨለማ ውስጥ የሆንሽ ፋና የፍቅር ጥልቀቱ እንደ ባህር መገና። ከራስሽ ቀንሰሽ ለኔ ያኖርሽው ተስፋ ባንቺ ጸሎት አይደል መንገዴ የሰፋ። የድካምሽ ውጤት የላብሽ መዓዛ በምንም አይተካ የለውም ዋጋና ግዛ። የዓለም እናት ነሽ ለኔ ግን ዓለሜ ነሽ። በክፉ ቀን ደራሽ ምርኩዜ የሆንሽ የፈጣሪ ስጦታ የፍቅር መማሪያ። እናት መላክ አይደል የሰው መተኪያ የሰው መከተያ። እና እናት በጣም ብዙ ነገር ለኛ ይጎሳቆላሉ፣ ስንት ነገር ይታመማሉ፣ ምን ይላሉ ስለኛ ማለት ነው። እኛን እዚህ ያደረሱን እናቶቻችን እድሜና ጸጋውን ያብዛላቸው። እግዚአብሔር አምላክ እፎይ የሚሉበትን ጊዜ ያምጣልን። እኛም በጥንካሬ የመጣንበትን ዓላማ አሳክተን እናት አባቶቻችንን ደግፈን ራሳችንን ተጠቅም ማለት በአግባቡ ተወተን ፈጣሪ እግዚአብሔር አምላክ እንዲፈቅድልን እጠይቃለሁ ማለት ነው። ሌላው ሁለተኛ ማለት ነው ሁለተኛ የማትደርቅ ምንጭ እናት የማትደርቅ ምንጭ ናት። በቃ ዘላለም
ከውስጥ ማትወጣ ከውስጥ ከአንጀት እንትን ማትል ማለት ነው። ይሄ ረሃቤን ረስታ የጠገብሽው በጥገቴ ሳቄን አይተሽ ነው የሚታደሰው ህይወቴ። እሾህ እንዳይወጋኝ ደምተሽ መንገድ ጠርገሽ በራስሽ ውድቀት ላይ እኔን ያስቀመጥሽ እናት ነሽ። በራስሽ ውድቀት ላይ እኔን ያስቀመጥሽ እናት ነሽ። ዓለም ፊቷን ቢያዞር ቢጨልምም ድባቡ አንቺ ጋር ነው ያለው የሰላም ወደብ። የመከራዬ ጋሻ የጭንቀቴ ማስታገሻ የእንባዬ ማድረቂያ የድካሜ ማረፊያ። ሺህ ቃላት ቢደረደር ቢጻፍም ቅጽ መጽሐፍ ሺህ ቃላት ቢደረደር ቢጻፍም ቅጽ መጽሐፍ አይገልጽሽም እናቴ የፍቅርሽ ወሰን አያልፍም። አይገልጽሽም እናቴ የፍቅርሽ ወሰን አያልፍም። ፀሐይ ብትጠልቅም ኮከብ ቢረግፍ ከሰማይ ያንቺ ፍቅር አይጠፋም ዘላለም ነው ቤቴ በእኔ ላይ። ያንቺ ፍቅር አይጠፋም ዘላለም ነው በእኔ ላይ። እንግዲህ ስለ እናት በጥቂቱ ብዬላችኋለሁ። እግዚአብሔር አምላክ እናቶቻችንን ሺህ ዓመት ያኖርልን። ስለኛ ደምተው ተጎሳቁለው እንደገና ብዙ ነገር ሆነው እኛን ጥሩ ደረጃ ላይ እዚህ ደረጃ ላይ ለማድረስ እነሱ እየተራቡ እኛን እያበሉ እነሱ ባዶ እግራቸውን እየሄዱ ለእኛ ጫማ እየሰጡ ሁሉንም ነገር ፈጣሪ አምላክ ከምንም በላይ ጤና፣ እድሜ፣ ጸጋውን ያብዛልን፣ ፍጻሜያችንን ያሳምረልን። እናት አባቶቻችን በተለይ አገራችን ኢትዮጵያን ሰላም ያድርግልን እና ከዚህ በመቀጠል አንድች ስለ እናት መስዋዕት ያደረገ ወንድማችን ቪዲዮ አከታተላለሁ ማለት ነው፣ አቀርብላችኋለሁ። ላይክ፣ ኮሜንት እንዲሁም ሰብስክራይብ በማድረግ ተባበሩኝ እላለሁ። ጀማሪ አበረታቱ። እናቴን ለማሳከም ግብረ ሰዶም ወይም ጾታዊ ግንኙነት ፈጸምኩ ይለናል ወንድማችን። እስከ መጨረሻው ለመመልከት ሞክሩ። ድርጊቱ የተፈጸመው ከ1 ዓመት በፊት ነው። ለእናቴ እኔና አንዲት ታናሽ እህት አለችኝ። አባታችንም የለም። እናታችን ናት ያሳደገችን። የቀን ስራ እየሰራች የሰው ቤት ልብስ እያጠበች ነበር። እኔ 8ኛ ክፍል እያለሁ እህቴ 4ኛ ክፍል ባለንበት ሰዓት እናቴን ድንገት ሲያማት እህቴ ትምህርቷን አቋርጣ ከሷ ጋር መዋል ጀመረች። በጣም ሲያማት ያለንን ንብረት ሻሽጠን የቤት ሳጥን ሳይቀረን ሽጠን ለማሳከም ሞከር፣ ግን አልሻላት አለ። በጣም አመማት። እኔም እየተማርኩ ነበር። ትምህርቴን አቋርጬ ከሙስሊም ምግብ ቤት ሬስቶራንት ተቀጥሬ መስራት ጀመርኩ። ደሞዜ በወር 1000 ነው፣ ግን ቲፕ ስላለው 5000 ብር ይደርሳል። ከዛ የቤት ኪራይ እከፍላለሁ፣ የተለያየ ነገር አግዛታለሁ። እናቴ እህቴም መስራት አትችልም። በዚህ እየኖርኩ እያለ እኔ 3 ብርጭቆ ሰብሬ ከስራዬ ከምግብ ቤቱ ተባረርኩኝ። ማናጀሯ ተንበርክኬ እየለመንኳት ገፍትራት አለችኝ። እያለቀስኩ ዞርን ሰግጄ ከመስጊድ እያለቀስኩ ስወጣ አንድ ሰው እያጋጠመኝ ምን ሆነህ ነው ብሎ ጠየቀኝ። ያለሁበትን ሁኔታ ነገርኩት። እናትህን አሳክምልሃለሁ ብሎ እሱም በአንድ ነገር እንዲስማማ ጠየቀኝ። እሱም ከእሱ ጋር ግብረ ሰዶም እንዲፈጽም ጠየቀኝ። እኔም ይሄ ነገር ጥሩ እንዳልሆነ እያወቅሁ እናቴን የማሳክምበትን መንገድ ስላጣሁ ያልተገባ መንገድ ቢሆንም የእናቴ ህይወት ስለሚያሳስበኝ የእኔን ህይወት መበላሸት ለእናቴ መታከም ስለሆነ እሺ አልኩት። በተስማማሁ በ3ኛው ቀን እናቴን ሆስፒታል ወስዶ በቀዶ ሕክምና አሳከመልኝ። ሰውየው በሰፈራችን ባለሀብትና ባለስልጣን ነው። እናቴን ባሳከማት በ15 ቀኑ እኔን ከቤቱ ወስዶ እንደ ዘበኛ ቀጠረኝ። ሰውየው በፈለገ ሰዓት እንደፈለገ ይረገኛል። ልውጣ ልሄድ ስለው እገልሃለሁ እናትህንም በመርዝ ነው የምገላት እያለ ያስፈራራኛል። እኔም ላይ ሽጉጥ ደቅኖብኝ ያውቃል። ህይወት ጨልሞብኝ እያለ ሰውየው ሀብታምና ባለስልጣን ስለነበር ይሄ ነገር ለሰው ብናገር ማንም እንደማይሰማኝ ያውቃለሁ።
እውነት ላይ መስል ይችላል። ማንም አያምነኝም በማለት ስሰቃይ ቆየሁ። አረብ ሀገር ላይ የማወራው የልብ ጓደኛ አለኝ። ዝምድና የለንም። የልቤን የማወራውና የልቡን የሚያወራኝናም አንድ ቀን ለማንም ተናግሬ የማላውቀውን ሚስጥር ለሱ እናቴን ያሳከምኩበትን መንገድ ነገርኩት። ጓደኛዬ በጣም አዘነና አይዞህ ብሎ ፓስፖርትህን አውጣ ብሎ ብር ላከልኝ። ሰውየው ወደ ሌላ ሀገር ሲንቀሳቀስ ፓስፖርቴን አወጣሁ። ጓደኛዬ እዚህ መጥተህ ትከፍለኛለህ ብሎ እስከ 350 ሺህ ብር ከፍሎ ወደ አረብ ሀገር እንዲመጣ አደረገኝ። ፕሮሰሱን ሲጨርስ ሰውየው አያውቅም እና ሁሉንም ጨርሼ ወደ አረብ ሀገር በሰላም ገባሁ። አረብ ሀገር ከገባሁ በኋላ በሶስት ስልክ ተደውሎ ማስፈራሪያ ዛቻ ደርሶብኛል። ወደ ሀገርህ ተመልሰህ ካልመጣህ እናትህንም አንተንም እንገልሃለን እያሉ ስልክ ሁልጊዜ ቀይራለሁ። ግን በዚህ ሀገርም ስልክ ቁጥር እየደወሉ ያስፈራሩኛል። እናቴንም በምን እንዳሳከምኳትና እንዴት እንደሄድኩ አታውቅም። እየደወለች በምንድን ነው የሄድከው ልጄ? እዚህ እያስፈራራኝ ነው እገልሻለሁ ይለኛል ትለኛለች። ቀን በቀን እያለቀሰች ነው ያለችው እናቴ። ለእናቴ ስል ተመልሼ እንዲያልሄድ እዚህ ሀገር ያመጣኝ ልጅ ብር አልከፈልኩም። የጓደኛዬ ውለታ ከበደኝ። እኔም መስራት አልቻልኩም። ገና በልጅነቴ አእምሮ የመቃወስ ነው አልቻልኩም። የዚህ ሀገር ያስፈራሩኝ መረጃ ሪከርድ ያለኝ እዛም የተፈጸመብኝ ሁሉም መረጃ አለኝ። እናም ምናልባት የህግ አካል ቢያይልኝ ይህን ነገር ከማበዴ በፊት ሚዲያ ላይ ያወጣልኝና ከህግ አካል ጋር አገናኘኝ መረጃ አለኝ ብሎ አማከረኝ። አንድ ስደተኛ ወንድማችን እና ይሄ ልጅ ያግዙታል ይረዱታል የምትሉትን ሰዎች ሸር እና ኮሜንት ላይ ሜንሽን እንድታደርጓቸው የወንድማችንን ከጭንቀት እናውጣው እላለሁ። ወንድማችሁ ነኝ። አመሰግናለሁ።